የቀን ሐሳብ ቤተሰቦች እንደምን ከርማችኋል? እስከዛሬ ስለ እጮኛሞች፣ ስለ ባለትዳሮች፣ ስለ ጾታዊ ግንኙነቶች እያወራን ነበር። ልጅ አስተዳደግ ምን መምሰል አለበት? ዛሬ ስለሱ ልንነጋገር በአዲስ ሐሳብ መጥተናል። እንደምን ከርመሻል? እግዚአብሔር ይመስገን። ምን ይዘሽልን መጣሽ? ዛሬ አዲስ ሐሳብ ይዤ የመጣው ስለ ልጅ አስተዳደግ ነው። ከአንድ ዓመት በላይ ያሉ ልጆችን እንዴት አያያዝ እንዳለብን እንደዛ ላስተምር ነው የመጣሁት። እሺ ቀጥል። እህቶቼ፣ ወንድሞቼ፣ ልጆቻችሁን አንዴ በፊቱ ትውልድ ተበላሽቷል፣ የሚቀጥለው ትውልድ እንዳይበላሽ በእነሱ ላይ ብንሰራ ደስ ይለኛል። እንዴት ነው? እኛ መሀል ላይ ባለው ትውልድ በላይ ያለን ሰዎች ትትና አለን፣ አክብሮት አለን፣ ጎረቤት ያከብረናል፣ ሰው ያከብረናል። እንዴት ነው? ብዙ አክብሮት አለን ለልጅ ማለት ነው። የአሁን ሰዓት ልጅ ግን ለምንድን ነው ሰው ሰላም ሲል እጅ የማይነሳው? ለምንድን ነው? እንደገና ደግሞ የቆየ የባሪያው ስርዓት የጋርዮሽ በቃ ምን ባል ነገር አለ። እሱ እኮ አይሰራም። የሚሰራው በእግዚአብሔርም በሰውም ዘንድ የተከበረ ነገር ቢኖር ሰው ማክበር ከአንድ ዓመት ጀምሮ ሰውን አያያዝ ማስተማር ነው። ግን እናንተ መጀመሪያ ላይ አልተማራችሁም። ለምን ተነሳችሁ ደፍተራችሁን ይዛችሁ ሰርቪስ ላይ መንጠልጠል ነው። ከዛ ስትመለሱም መክሰስ ብሉ ነው። ከዛ ልብስ ቀይሩ ነው። ከዛ ተኙ ነው። በረፍት ሰዓቶቻችሁም ወላጆቻችሁም ትዝ አይላቸውም፣ ይደክማቸዋል፣ ቢዚ ናቸው። ቤት ያለችውም አታስተምርም። እንደው ከአስር አንድ እንኳን ጨዋ ቢሆን ለምን የቻይናዎቹ ልጆች ሰላምታቸው ምናቸው ሲያረካ ለምንድን ነው እኛ የራሳችን ጠፍቶ የሰው በሰው የምንቀናው? ለምንድን ነው እኛ ለምንድን ነው እጅ አጨባበጥ፣ እጅ አስተጣጠብ፣ ይሄ ስነ ስርዓት እኮ እኛ ተምረን እኮ ነው። እንዴት ነው ሰው የሚጨበጠው? ትንሽ ጎንበስ፣ ለወጣት ከሆነ ደግሞ ትንሽ በመጠኑ፣ ለሽማግሌ ደግሞ እንዲህ ካንገት ሰበር እየተባለ ነው። ተምረን እኮ ነው ያደግነው። ታላላቅ እህቶቼ፣ ታላቅ እህቴ በጣም አስተምረኛለች። ከሷ በላይ ደግሞ እኔ ተማሩ። ከኔ በታች ደግሞ ልጆቼ ደግሞ ተማሩ። እኔን እያዩ በጣም ተማሩ። እሺ ቆይ እኔ የምጠይቅሽ ማለት ነው አሁን በእኛ ጊዜ እንኳን እኛ ጎረቤት ይመታናል፣ የሰፈር ሰው ምናምን፣ አንተ የእንትና ልጅ አይደለ እዚህ ምን ትሰራለህ ምናምን እንባላለን። ኳስ ስንጫወት አጉል ሰፈር ሄደን ምናምን ማለት ነው። አሁን በእናንተ ጊዜም ነበር። የአሁን ሰዎች ግን እንዴት ነው ልጄን አትምቱብኝ ጎረቤት ያይብኝ ይላልና ልክ ነው ያለሽ? እንደዛ ልክ አይደለም እንዴ? አሁን ዜጋ ከሆነ ይሄ ልጅ ያ ልጅ ሲሰርቅ፣ ያ ልጅ ሲያጠፋ፣ ያ ልጅ ሰው ሲመታ፣ ያ ልጅ እንትን ሲል እንዴት ነው ጎረቤት እኔ አሁን መንገድ ላይ ሲሄድ ልጆች ያልሆነ ነገር ሲሆኑ ትወድቃላችሁ። ለምን? ዜጋ ስለሆኑ ወገኖቼ ናቸው፣ ኢትዮጵያ ናቸው። ባይሆኑስ የሰው ልጅ ምንድነው? እንዳይወድቅ መጠንቀቅ የለብንም እንዴ? እንዳይሰበር እንዳይጠፋ መጠንቀቅ የለብንም እንዴ? የሰው ልጅ ሲባል ሰው ነን እኮ እኛም ሰው ነን። የእኛም ልጆች እኮ እኛ ሳንኖር ሌላ ይጠብቅልናል። ግን በአሁን ሰዓት እንደዚህ ያዡ ወይም እንደዚህ በእግሩ ይሄድ፣ እንደዚህ በእጁ እንደዚህ የሆነ እጁን ያዥ ምን አገባሽ? ምን የራሽን ገለመሌ አይደለም። ያ አይደለም። ተው። የሚያስተምረን እኮ ጠፍቶ ነው። ሃይባይ ጠፍቶ ነው። ለምን ልጆች ከወላጆቻቸው ውጪ ጎረቤት ይጠብቃል? ምንድን ነው? እኔ በሌለውበት ሰዓት ጎረቤቶች ያስገብተው መክሰስ አብልተው ምን ብለው ይጠብቁኛል። ልጆቹን ደፍተር አስቀምጠው ሲጫወቱ አገኛቸዋለሁ እየጠበቋቸው። ወዴት ነው የምትሄደው? ና ወዴት ነው ምናምን እያሉ። በአሁን ሰዓት ግን እንደዛ ነገር የለም። ልጆች ወላጆቻቸው ከሌለ እደጅ እንከራተታሉ። እኔ አሁን ወላጅ ማላቀው ልጅ ነው እየሰበሰብኩኝ ኑ ብሉ፣ ኑ ጠጡ፣ መክሰስ ብሉ፣ እስከዛ ድረስ አፋችሁን እንደዚህ ክርር ብሎ አፋችሁ እናታችሁ እስክትመጣ ድረስ እላለሁ። ለምንድን ነው አሁን ሰው የማይለው? ክፉ ለምን ይሆናል በልጅ? የእሱንም ልጅ እኮ ዛሬ እሱ ኖሮ በሰርቪስ ወስዶ መልሶ ማስገባቱን አንድ ቀን ሳት ይላል እኮ። መታመም አለ፣ ማርፈድ አለ፣ ስንት ነገር ያለበት ሰው ላይ ልጅ የማንም መሆን አለበት። ማንም ደግሞ በቅንነት ማስተናገድ አለበት። ህፃን ምን ያውቃል? ምንም አያውቅ። ተንኮል አይሰራበትም ህፃን ላይ። ወላጆቻችሁን ቢጣሉ እንኳን ልጅ ላይ ተንኮል አይሰራም። ለምን? እግዚአብሔር አይወድም። ያ ሰው ወቅቱን ጠብቆ ይሞታል፣ ግን ይሄም ሰው ይሞታል። መጨረሻ ላይ ግን በንጹሃን ላይ
መጥፎ ነገር አይደረግም። ምንም ቢሆን ማንም ጠላት ቢሆን በልጅ ላይ ክፉ ነገር አያረግም። እኛም ተደርጎብን አያውቅም። ገብተን ጎረቤት በልተን ጠጥተን ነው ባንኖርም እንኳን እና የአንዷ ልጅ አንዷ የአንዷ ልጅ አንዷ መተዛዘን እንደገና ደግሞ ልጆቻችን ስነ ስርዓት ግብረ ገብ የሚማረው ልጅ እቤት ውስጥ ነው። ቤት እንግዳ የመጣ እንደሆነ ፍጥጥ ብሎ ሰው እንዴት ይብላ ሰው እንዴት ይጠጣ ሳሎኒ ቁጭልና ፍጥጥ ይላል። ያ ሰው ይሳቀቃል። እኔ ሰው ቤት ሄጄ ያየሁትን ታሪክ ነው። ሴት ናት እናትየዋ ጎረቤቴ ነች አውቃታለሁ ለቃ ሄዳ ነው እና ሰላም እንበላት ብለን ጎራ ብለን ከጎረቤቴ ጋር ገባን። ከዛ ልጅቷ ቁጭ ብላ ሞባይሏን ተነካካለች። እናትየዋ ከውጭ መታ ሽንኩርት ተከትፎ ወጥ ተሰርቶ ምን ተብሎ ደፋ ቀና ብሎ እሷ እጅ አስታጥባም እሷ ግን ሞባይሏን ተነካካለች። ይሄ ተገቢ ነው ወይ? ተሳሳለች፣ ትሟሟለች፣ ስርዓት ትማራለች እንጂ እናቴ ምን ልርዳሽ ምን ላግዝሽ እዘዥኝ ብላ ስትል ያም ሰው እግዚአብሔርም ያያል። እግዚአብሔር እኮ ያያል። ለልጆቹ ቀና ነገር ቀና ነው። ለእንኳን ለልጅና ለማንም ሰው ቢሆን ጥሩ ነገር ነው። ጥሩ ነገር ማስተማር ነው። አትሟሟም ምን ትሆናለች? ለራሷም ገልቱ አትሆንም፣ ገልቱም አትወልድም። አሁን እንደዚህ ስትይ ማለት ነው ብዙ ወላጆች አሁን በዚህ ሰዓት ያሉት ልጄን አልመታም እኔ ማለት የኛ ትውልድ አሁን ተገርፈን ተቀተን ነበር እኛ ጠቅሞናል እንላለን። አንዳንዶች ደግሞ እኛ ተገርፈን ነበር አሁን ደግሞ ልጆቻችን አንገርፍም ለምን ልጆቻችን በእኛ ይብቃ ምናምን ይላሉና ልጆቹ እየተጎዱ ነውና መቀጣት አለባቸው ብለሽ ታምኛለሽ ወይስ? መቀጣት አለባቸው። የኢትዮጵያ ልጆች መቀጣት አለባቸው፣ መገረፍ አለባቸው፣ ማወቅ አለባቸው፣ ግብረ ገብ ማወቅ አለባቸው። ልጆች ትንሽ ስላመመኝ ነው ይቅርታ እና ድምጼ ትንሽ ስለተቀየረ ትንሽ ስላመመኝ ነው እና ልጆች አይገረፉ። በጸባይም እኮ መንገር ነው። መንገር እምቢ ብለው ካሉ መገረፍ አለባቸው። ከአንድ ዓመት በኋላ እሳት ወደ እነሱ ሲጠጋ ከሸሹ ያውቃሉ። ልጆች እያወቁ ይሄዳል። ሞባይል ከመስጠት እናትም አባትም ሞባይል ከመጎርጎር ልጆችን ግብረ ገብ አስተምሯቸው። ማስተማር ማለት ሰው ሲመጣ ዞር ከሰው ፊት ወይ ወደ ውጭ ወጣ ወይ ደግሞ እሱ ወደ ሌላ ጋር ዞር ማለት ነው። እንዴት ብለን እንብላ እንዴት ብለን እንጠጣ? ልጅቷ አጠገባችን ጭራሽ ከሌላ ጋር ተነሳችና እኛ የምንቀመጥበት ሶፋ አጠገብ ቁጭ ብላ ሞባይሏን መነካካት ጀመረች። እንዴት እንብላ? በልቼ ጠግቤ ያለው አለች። እና እንዴት እናውራኛ? እንግዲህ ትልልቆች መቼም የምናወራውን አናውቅም። ስሜታዊ ስንሆን የባሎቻችንንም የእህቶቻችንንም የወዲያችንን እናወራለን። መቼም ባዳውንም ሰው ሲገናኝ የሚያወራውን አያውቅም። ስለዚህ የወዲውን ያወራል ሰው። ያንን እነዚህ ልጆች ይተገብሩታል። እንግዲህ ያለፈ ታሪክ ነው የምናወራው፣ ግን እነዚህ ልጆች ይተገብሩታል። እንዲህ ነው እንዲህ እናርገው ብለው ያንን ያዳምጣሉ። ሞባይላቸውን እየነከኩ እኛ የምናወራውን ያዳምጣሉ። መሆን የለበትም። ልጅ ከእንግዳ ፊት ከትልቅ ሰው ፊት ዞር ማለት አለበት። ራሱ በራሱ ይድረስበት። እኛ የደረሰብንን ነገር በራሱ ሰዓት ይድረስበት። እንዳይደርስበት ደግሞ ከወዲሁ እናንተ ክፉ ነገር ከደረሰባችሁ ክፉ መናገር የለባችሁ። ደጉ ይሄ እንደዚህ ነው፣ አንተ እኮ ከሌ ይወድሃል፣ ወንድሙንም ቢሆን እህቱንም ቢሆን አንቺ እኮ ትወድሻለች። ባትወዳትም እንደወደዳት ማለት እንዲህ ብላ ለአንተ አስባ እንዲህ ብላ ስትል ያ ሰው መልካማዊ ንግግር መልካማዊ ሐሳብ በውስጡ ይሰራጻል። ግን እቺ እኮ አንቺን አትወድሽም እኮ ድሮም አውቃለሁ ምናምን እንደማትወድሽ ማለትም ጥሩ አይደለም። በዛ ላይ ቂም እያሳደር እየጠላቻት እየራቀቻት ትሄዳለች። ባዳ ታረጋታለች ወይም ባዳ ያረገዋል። ስለዚህ እናንተ ወላጆች ለብቻችሁ የራሳችሁ የግል ጨዋታ የልጅ ነው የልጁን መስጠት የልጁን ማሳየት። ሞባይልም ቢሆን ስትሰጧቸው የህፃናቶችን ስጡ እንጂ ዝም ብላችሁ የትልቅ ሰው ብዙ ቆሻሻ ነገር አለ ለልጅ ማየት የሌለበት ነገር። እኔ አሁን ቅርብ ጊዜ ሞባይል መመልከት የጀመርኩት እጅግ አጸያፊ ንግግር አጸያፊ ድርጊት ይደረጋል በሞባይል። አሁን ይሄን ልጅ እነዚህ እያዩ መተግበር አይፈልጉም፣ ይፈልጋሉ። ምንድነው ይሄ ልጅ ተበላሽ አይደለም? ለሚስቱ አይታዘዝ ወንድ የሆነ እንደሆነ ለባሉ አይታዘዝ ሴት የሆነች እንደሆነ ቁጭ ማለት ለምዳለች። መታዘዝ አልለመደችም። ያስጠላታል። እስኪያዛት ትጠብቃለች፣ ሲያዛትም ትመናጭቃለች። በዛ የተነሳ እቺ ልጅ ትዳር ታጣለች። ለምን ይሄ ይሆናል? ትዳርስ ለምን ታጣለች? መታዘዝ አለባት። ሴትም ብትም አትሟሟ ምን ትሆናለች? ምን እንዳትሆን ነው? ስራ ነው። ቤቷ ውስጥ ገባ ትሰራ የለ እንዴ? እየመረራትም ቢሆን ትሰራለች እኮ። መሆን የለበትም። ትውልድ የተበላሸው እዚህ ላይ ነው። እናት ልጅ ካላዘዘች ቢያንስ ይሄንን ፕሮግራም አውጥታ ይሄ ጥናት ጊዜ ይሄ ሞባይል ቁጭ ብለሽ አንዳንድ ነገሮች የምታወጭበት መጽሐፍ ታወርጃለሽ። እንደገና ደግሞ
ጥናት ምናምን መጽሐፍ አውርጅና አጥኒ ምናምን ይባላል። ሰዓት ይሰጣል እንጂ እንደው ዝም ብሎ ብቻ ከትምህርት ቤት ተመለሰች፣ እጇን ታጠበች፣ መክሰሷን በላይ ልብስ ቀየረች፣ አልጋ ላይ ፊት ብሎ ሞባይል መከርከር። ምንድነው ይሄ ነገር? ጥሩ እኮ አይደለ። ተው፣ ትውልድ እየተበላሸ ነው። ምንም የሚሆነው ነገር የለ ልጅ እንዴ። እናንተ በመስራታችሁ ለወላጆቻችሁ ስለታዘዛችሁ ተመሰገናችሁ እንጂ ነገ እኮ ለእናንተ ማትታዘዝ ወይም ወንድ ከሆነም ውሃ ቀርቶ ማያጠጣችሁም። ሰው ለሰው መድኃኒት ነው የተባለው። መውለድ ትርጉም ያጣል። አይ ወልጄ ነበረ ከንቱ እንዶ አንድ ቀን አሞኝ ይሄው ቀና የሚያደርገኝ አጣው ማለት ይመጣል። አሁን ያላሰማራችኋቸው ወደፊት ማን ነው ቀና ጎንበስ እንዲያረጋችሁ ነው እንጂ። ታዲያ ልጅ አምሮት አንድ ይበቃል እኮ። አንዷ ሺ ነች ስታቆስል እብድ ስታረግ አንድም አስርም አንድ ነው። ሞኛቱን እኔ ብዙ ልጅም አንዱ ልጅም አይቼዋለሁ። ያው ነው፣ እኩል ነው፣ ቁስለቱ እኩል ነው። ስለዚህ አንድም ወለዳችሁ ሁለትም ወለዳችሁ ሶስትም ወለዳችሁ ስለበዛ ስላነሰ ሳይሆን ግብረ ገብ ይማሩ። ሰው እንዴት እንደሚጨበጥ ጎንበስ ብሎ እንዴት እጅ እንደሚነሳ እንግዳ ሲመጣ ዞር እንደሚባል ሰው እንግዳ ፊት ሰው መብላት ልጅ ለብቻ አዋቂ ለብቻ በቃ ስርዓት ያለው እንግዳ ሲመጣ ከእንግዳ ፊት ልጅን አለማቅረብ። እኔ አንድ ጊዜ ወደ ክፍለ ሀገር ለለቅሶ ሄድኩኝና በቃ ልጆቹ ዝም ብሎ መረን ነው ያሳደጓቸው። ዝም ብሎ አብሮ መፈትፈት ለምደዋልና እንግዳ መጣ። እንግዲህ ከወላጅ ተለይቶ ልጅ አይበላም አይደለ? እንግዲህ ከዛ አንድ ላይ ቀረቡ። አሁን ስጋውን ደህና ነገሩን እያወጡ ሰዎቹ ወደኛ ፊት ወደዛ ምናምን ይላሉ አይደለ? ሰብሰብ ያደርጉና ጠገባቸው ልጆቹ ቁጭ ሰብሰብ ያደርጉና ጠገባቸው ልጆቹ ቁጭ። እናትና አባት ስቅቅ ከልጆች ፊት ነጥቀው ወደኛ ፊት አያደርጉ። እናትና አባት ስቅቅ እፍር። ይሄ ነገር በደህናው ቀን በሉ ለእናንተ ይሄ ነው፣ ሲያንሳችሁ ጨምሩ በሉ፣ ካለ ይጨመራል ከሌለ የለም የሚለውን ታሪክ አታስተምሩም እንዴ? ለእንግዳ እዚህ ጋር የሚቀርበው ሌላ ነገር ነው፣ ለልጅ የሚቀርብ ሌላ ነገር ነው። ምንድነው? ልጅ ማፍጠጥ አይወድም። ትልቅ ሰው እንግዳ አይወድም። በተለይ እንግዳ አይወድም። እንኳን ህፃን አፍጥጦበት ይቅርና ትልቅ ሰውም ቢሆን አንዳንድ ጊዜ አቅርቦ ዞር ብሉ ብሉ አለው ስራ ሂጄ ምናምን ሲል ነው ሰው ደስ የሚለው። ሰው ሲበላና የእናቱን ለቅሶ የዘመዱን ለቅሶ ሲያለቅስ አይታይም። ሲበላ ልጆቹ ኩልኩል ፍጥጥ ይብሉም ይጠጡም ምን ይበሉም ያሳቅቃል። ነውር ነው። ይሄ ግብረ ገብ አይደለም። እንደገና ደግሞ ልጆች ከትምህርት ቤት መጥተው ያቅማቸውን ስራ ወላጆቻቸው መርዳት አለባቸው። ባለቀ በተጣበበ ሰዓት እኔ ልጅም አትሰራም ምናምን የሚሉ ወላጆች አሉ። አሁን አትሰራም ይላሉ። አትስራ፣ እኔ ልጄ እንድትሰራ አልፈልግም። ለምን እኔ እየተደበደብኩ ሰርቼ እኔ ልጄ እንድትሰራብኝ አትፈልግም? ምንም ገልቱ ናታ፣ እሷ ገልቱ ነች። እባሏ ላይም አትሰራም። በቃ ትዳርም አታገኝም። እቤት ያላዳበረችውን ሙያ እቤት ያላዳበረችውን ትትና ኬት ልታመጣው ነው? ባሏ ላይ እንዴት ልታከብረው ነው? እንዴት ነው የምታከብረው? የምታከብረው እኮ እንደዚህ አክብሮ ትልቅ ሰው እንደዚህ ነው፣ ልጅ እንደዚህ ነው፣ ይሄ እንደዚህ ነው ብሎ ወላጅ ለምን አያስተምረው? አስተምሩ እንጂ እጅንሱ ልጆች እጅንሱ። እጅ ሲነሱ እኮ አንጀት ያርገበግባሉ። ሰላም ነው ሲላችሁ ፊታቸውን እንዲያዞሩና እንዴ ምንድነው እንዲህ አይነት ነገር? የተበላሸ ትውልድ። ተው ወላጆች፣ እኔ ለወላጆች ናቸው ይሄንን ነገር የምትሰሩ ወላጆች እባካችሁ ወላጆች ልጆቻችሁን ቅረጹ። በእውነት እናንተ እንደዛ ሆናችሁ ባታድጉ እንኳን ልጆቻችሁ እንደዛ እንዲሆኑ አሳድጉ። እጅ ይንሱ፣ ሲሰጣቸውም ሰላም ይበሉ። እንደምን ዋላችሁ አወቁም አላወቁም ጎረቤት ከሆኑ ወላጆቻቸው ሰላም የሚሉትን አይተው እነሱም ጎንበስ ብለው ሰላም ይበሉ። ሰላም ጎንበስ ብሎ ሰላም የሚል ሰው ጠፋ። እግዚአብሔር የሚወደው ጎንበስ ሲሉ ነው። ልጁም ለቁም ነገር የሚደርሰው እንደዛ ነው። ወልዳም እሷ እንደዛ ነው መሆን ያለበት። በአሁን ሰዓት ለምን ልጄን አያችሁብኝ ቢታይ ምን እንዳይወጣ ነው? ሰው ያወጣ ነው። ምን ጥቅም አለው? ጥቅም የለውም እኮ። ጥቅም ያለው ግብረ ገብ ሆኖ እጅ ሲነሳ ሰው ሰላም ሲል ከሰው ሲግባባ ያ ልጅ ያሳሳል፣ ያጓጓል። እድግ በልልኝ የኔ ጌታ ይባላል። ይሄ ደግሞ ደስ ይላል። እግዚአብሔርም እንደዚሁ ነው የሚለን። እና ወላጆች እባካችሁ ልጆቻችሁ ላይ ስሩ። ምንድነው የምሰሩት? ሰው ሰላም ሲሉ እጅ ይንሱ። ስራ እቤት ውስጥ ይስሩ። የራሳቸው የሆነ ካልሲ ፓንት ይጠቡ።
እኔ አሁን የሆነች ልጅ አለች እጇን ፓንት ስታጥብ እጇ ተልጦ ነገ ሌላ ነገር ስትሰራ ብር ስትፈቀፍቅ ሲያርባት እጇ እንዴት ሊሆን ነው? እንግዲህ ሆስፒታል ትሄድ ነው ማለት ነው። ይሄ አለ። ይሄ በጣም በጣም በአሁን ዘመን የሚታይ ነገር ነው። ስለዚህ አልጋ ላይ መተኛት ለትዳርም ጸር ነው። ባልም ያጣሉ። ባል ቢያጡ ለእናንተው ሸክም ናቸው፣ የሀገር ሸክም፣ ትውልድ ይበላሻል። ስለዚህ ወላጆች እባካችሁ አባትን ብትሆን ቁጭ ብለህ በራስህ ጊዜ የራስህን ወንድ ልጅ ማለት እንዲህ ነው ብለህ ተረት ማውራት፣ አጠገብ ቁጭ አድርገህ ልጅን ማሻሸት። እንደ ሞባይል ላይ ትክል ትላለህ። ልጁ ተወለደ የት እንዳለ አታውቀውም። በቃ እሱም ያንተን እንትን ነው። ስለ ትዳር ዘይቤ አያውቅም። በአንዷን ያያትን ቀልቦ የወደዳትን ያርፋል። እዛ እሷ ስትተረማመስ ደግሞ ሌላዋን ያህል ይሄ ነው። ይሄ አሁን ዝብርቅርቅ ያለ ህይወት ነው። ስለዚህ እንዳይዘበራረቅ ስርዓት ማስያዝ፣ በቃ የሞባይል የማየት ጊዜ የተወሰነ ጊዜ ይኑረን። የተወሰነ መቼም ያጓጓል። ትራንስፖርት ላይ ስታልፍ ስታገድም ካየ በቂ ነው። ትዳር ከተያዘ በኋላ ሁሉ ነገር ጥንቃቄ ያስፈልጋል። ሚስቴን ስናገራት እንዴት ልቆጣት ማለት፣ ልጆቹን ስናገር እንዴት ልቆጣ። ልጅ እስኪያድግ ድረስ ከ1 ዓመት በላይ እስኪያድግ ድረስ እስከ 10 እስከ 15 ዓመት ድረስ እናቱን መፍራት አለበት። ከ15 ዓመት በኋላ አባቱን ነው መፍራት ያለበት። ልጅ ጉልበት እያወጣ ስለሚመጣ አንተ ብሎ እሱ ኮስተር ማለት አለበት። ከስርም ጀምሮ አባት ብዙ ጊዜ ከልጆች ይርቃል። እናት ነው ከስራቸውን ማጠፋ፣ እሷን መፍራት አለባት። ከዛ በኋላ ደግሞ ከዛ በላይ ደግሞ አባት መፈራት አለበት። አባት መናገር አለበት። አለበለዚያ እንደገና ደግሞ ልጅን አንተ ውሻ፣ አንተ ካካ፣ አንተ ምልትስ እያሉ ማሳደግ ተገቢ አይደለም። አንተ ብርቱካን፣ አንተ ሙዝ፣ አንተ ፓፓዬ፣ አንተ አናናስ እያሉ ነው ስድብ ማስተማር። እኔ አሁን ልጆቼን ስድብ የሚባል እኔ አልወድም። እኔ ከባሌ ጋር ማልሰዳደብ፣ ከልጆቼ ጋር ማልሰዳደብ። መምታት ነው። ስርዓት ማስያዝ ነው። በቃ እመታለሁ። አንደኛው ከተመታ ለሌሎቹም አርያ ነው። ስለዚህ ልጅ መታት አለበት። የሀበሻ ልጅ ካልተመታ ጥሩ ነገር የሰራ እየመሰለ በዛው ሄዶ ይቀራል፣ ባለጌ ይሆናል። ወደፊት ለትዳሩ አይሆንም። ስለዚህ ስለ አቻ ጓደኛስ ማለት 15 እያለፋቸው ሲመጣ በተለይ ከ13 ከ14 በኋላ ሴቶቹም ከቤት ጓደኛ ይበልጥባቸዋል፣ ወንዶቹም ከቤት ይልቅ ጓደኛ ይበልጥባቸዋልና ቤት እንዲለምዱ፣ ችግር ሲገጥማቸው ቤት እንዲናገሩ ይሄው ላይ ስራ ነው። ይሄ እናት ስራ ነው። ይሄ እናት ነው። እናት ማቅረብ አለባት። አፍላፍ ገጥማ ልጆቼ ችግር ሲደርስባችሁ፣ የወር አበባችሁ ሲመጣ፣ ሲቆርጣችሁ፣ የተለየ ነገር ሲመጣ ቶሎ ብላችሁ ለወላጅ ንገሩ። ሆስፒታል ወስዳችኋለሁ፣ ደግሞ እንዲህ ስነ ስርዓት ልመዱ። እንደዚህ ስራ ደግሞ በፕሮግራም አንቺ ቃጠቢ፣ አንቺ እናርጊ፣ አንቺ እናርጊ። ሙያ ደግሞ መስጠት ከ5 ዓመት በላይ ከ6 ዓመት በላይ ከ7 ዓመት በላይ ልጅ ሙያ መልመድ አለባት። ሴትም ብትሆን ወንድም ቢሆን ወንድ ሴት አይልም። ሙያ መልመድ አለባት። ማስተማር ይኸው እንዴት አንተ ዛሬ ይህን ትሰራለህ፣ ነገ ይህን ትሰራለህ፣ ሲበላሽ ራስህ ትበለዋለህ፣ ራስህ ትጠጣዋለህ። ያ ትንሽ እያለማመዱ እነዚህ ልጆች እያዳበሩ ይመጣሉ። ሙያ የሚደርስባቸውን ችግር ከስርሽ ካረግሻቸው ሊደብቁሽ አይችሉም። ግን ይሄ እነሱ ሞባይል ላይ ከተከደኑ፣ አንቺ ሞባይል ላይ ከተከደንሽ፣ እነዚህ ልጆች ሀይ የሚለው ማን ነው? የሚሰበስበው ማን ነው? ትምህርት የሚሰጠው ማን ነው? የሚያሳድገው? መጠቅጠቅ ብቻ እኮ ጥቅም የለውም። ጥቅም ያለው ጭንቅላት ላይ መስራት ነው። ልጆቹ ጭንቅላታቸው ላይ ስሩ ባካችሁ። ዝም ብላችሁ ወልዳችሁ ሞባይል መስጠት፣ ያንን ሲጠቀጥቁ እናንተ ፋታ ታገኛላችሁ። እናንተም ያንን ሞባይል መጠቅጠቅ አይደለም፣ ጊዜ መስጠት። እንደገና ደግሞ አንቺም ስራ ከሆንሽ ብን ስትይ ይደክምሻል። እስቲ ስነ ስርዓት አባትየው ማጫወት፣ ቃቃ ማጫወት፣ ከአባታችሁ ጋራ እስቲ ሂዱ እንደዚህ አድርጎ። አባት ደግሞ ስለ ትምህርት ማስተማር፣ ማስጠናት፣ ሞባይልህን መተው የግድ ነው። ትምህርት ቤት ብቻ ተምረው ወጡ እንደው ማጨናነቅ አይደለም። ልጅን እቤቱን ቀስ ብሎ መንገድ ላይ ስትሄዱም ስለ ትምህርት መነጋገር፣ ስለ እግዚአብሔር መነጋገር።
እንደገና ደግሞ ስለ እግዚአብሔር ልክ ተወልደው በየሃይማኖታቸው ከልጅነታቸው ከ7 ዓመት በኋላ በየሃይማኖታቸው ሰንበት ትምህርት ማስተማር አለባቸው። ጨዋ ልጅ እንዲሆኑ፣ ግብረ ገብ እንዲሆኑ። እናንተ ከምትኮተኮታቸው ይልቅ ቤተክርስቲያን የሚኮተኮታቸው እጅግ በጣም ጥሩ ውጤት ያመጡላቸዋል። በቃ ከ7 ዓመት በኋላ እስከ 7 ዓመት ድረስ ያለውን እጅ መንሳት፣ ማብላት፣ ማስታጠብ፣ ስነ ስርዓት ማስያዝ፣ እንግዳ ሲመጣ ዞር ማድረግ፣ እሱን ታስተምራላችሁ ከስር ከስር። እና ደግሞ በየሃይማኖታቸው ቤተክርስቲያን ሄደው የሚማሩት ምንም ጨዋ ይሆኑላቸዋል። ለምን? ቤተክርስቲያን በደንብ ትቀርጻቸዋለች ከእናንተ በይበልጥ። እንደገና ደግሞ አይምሯቸውም ፍንትው ይላል፣ መንፈስ ቅዱስ ያርፍባቸዋል። በየሃይማኖታቸው ከ7 ዓመት በኋላ ልጆችን መንፈሳዊ ትምህርት አስተምሯቸው፣ እቤት ውስጥም አስተምሯቸው። ትምህርት ቤት ብቻ ወረቀት ስዕል አንስተው ብቻ ስለመጡ እነዚህ ልጆች አወቁ ማለት አይደለም። ቤት ውስጥ እንዴት እንጀራ እንደሚቦካ፣ እንዴት እንደሚጋገር፣ እንዴት ዶሮ እንደሚገነጣጠል ቢያንስ እንደው አንደኛችሁ ፎቶ አንስታችሁ አንደኛችሁ ስትገነጣጥሉ ያንን ቁጭ ብለህ በፎቶ ያየህ እናትህ ይሄንን ይዛ ያንን ይዛ እያልክ ዶሮ እንዴት እንደሚገነጣጠል ተመልከት በሞባይል። እሱስ ሙያ አስተምሯቸው። አንዳንድ ነገር ጥሩ ነገር እየቀረጻችሁ ይሄንን እስቲ እየው፣ ይሄንን ይዩት፣ እንዴት እናትን ሰላም እንደምላት፣ እንዴት ሰላም እንደምትለኝ ይሄንን ይዩ እያላችሁ እየቀረጻችሁ ለልጆች መስጠት። እነሱ ያንን እያጠኑ ማስታወሻ ይሆናቸዋል። በዛ እንደ ጨዋታም ይሆናቸዋል። በዛ ነው አንድ ቀን ያሳየኋቸው ሁሌ ላይዙት ይችላል። በሞባይል የሆነ እንደሆነ ያ ማስታወሻ ነው። ዳዲ እኮ እንዲህ ያደረገ፣ ማሚ እኮ እንዲህ ያደረገችው፣ አየህ እንዴት እንደምትል ለኛ ብላ እንዲህ ብላ ብለው ይላሉ እንጂ እንደው ዝም ብላችሁ ትምህርት ቤት ብቻ በሰርቪስ ሄዱ፣ በሰርቪስ መጡ፣ ከዛ በኋላ ደከማቸው። መኪና በራሱ ያደክማል፣ ትምህርት በራሱ ያደክማል። እና አረፍ ብለው 5 ደቂቃ አረፍ ብሎ ከዛ በኋላ ይሄ ማስጠናት፣ ቅዳሜና እሑድ በሰንበት ቀን በረፍት ሰዓት ይሄንን ማስጠናት። ልጆች ደግሞ አፋቸውን ሲፈቱ ልጆች አፋቸው ምን እንደሚሉ ወላጅ እናት በተለይ መስማት መቻል አለብሽ፣ መተርጎም አለብሽ። አለበለዚያ ልጅ የሚናገረው ነገር ወላጅ ትርጉም ሰጥቶ ያንን ነገር ካላብላላ እነዚህ ልጆች ገደል ይገባሉ። ብዙ ታሪክ ስለማቅ ነው እኔ። ስለዚህ ወላጆች የልጆቻችሁን ኩልትፍ ብትልም ያቺን ኩልትፍ ያለችዋ ምንድነው ያለችው ብለሽ አብሰልስለሽ ማወቅ መቻል መተርጎም አለብሽ። እና ያንን ከልጅ ከ1 ዓመት በኋላ እንደዛ እያላችሁ ማስተማር አለባችሁ ልጆቻችሁን። በባካችሁ ግብረ ገብ ይማሩ፣ ጨዋ ይሁኑ፣ ጨዋ ዜጋ ይሆናሉ፣ ይታዘዙላችኋል። አለበለዚያ ዝም ብለው ካደጉ መጨረሻ ላይ አይታዘዙላችሁም። ስለዚህ በተመሳሳይ ፕሮግራም ሌላ ጊዜ እንገናኛለን። በሰላም ዋሉልኝ።